የአልፋነት ወራት ዳዴ ማለት አልፎ የልጅነት ወዙ ጠረኑ ተራግፎ የዘመን እርዝመት በብዕር ተጽፎ የጨቅላነት ማብቂያ ገደብ ተበጅቶ ይባላል ጉብዝና እድሜ ተለክቶ። ታዲያ በዚህ ዘመን በጉብዝና ወራት የጨከነ ወጣት ዓለምን የተዋት እሺ ለእግዚአብሔር እምቢ ለኃጢአት ብሎ ያመለጠ ከሚመጣው ጥፋት ማን ጎበዝ ተገኘ ከዚህ ዘመን ወጣት? አንተስ የኔ ወንድም አንተስ የኔ ወንድም ምንድነው ሐሳብህ? መድረሻህ ወዴት ነው ንገረኝ ባክህ። ስንት ጊዜ ወድቀህ ስንት ጊዜ ተነሳህ ያለምን ፈተና መልሱን እየረሳህ። ትጥቅህን ልትፈታ ቆማ ተኳኩላ ቀልብህን ልትመጠው እንደ ከረሜላ ቢሳካልኝ ዛሬ ማንን ባገኝ ብላ ገላዋን ገላልጣ ክብሯን ሁሉ ጥላ ጎበዙን ለማጥመድ ለማምጣት ደልላ በየቅርብ ርቀት ቆማለች ደሊላ። አዎ በየቅርብ ርቀት ቆማለች ደሊላ። ጓዷን ለመማረክ በምትመርጠው ቃላት እሺ ማሬ ብላ አንዱ ወጣት ሲያያት አንቺን ካላገኘው ሞቼ ልገኝ አላት። ያለ እርሷ እንዳልኖረ ያን ሁሉ ዘመናት። እረ ለጠላትህ ለምን ትሞታለህ? ደውልልኝ በዚህ እኔን ታገኛለህ በማለት አጫውታ ስልኳን ትሰጣለች። ወጣቱን አላማ መስመር ታስታለች። እረ ለመሆኑ ለማን ትጠቅማለች? እንኳንስ ለሌላው ለሳምሶን ያልበጀች እንኳንስ ለሌላው ለሳምሶን ያልበጀች። ውዴ ማሬ ብላ ጎበዙን አባብላ የውስጧን ማንነት በምላስ ከልላ የመልካም ሰውነት ጭንብሏን አጥልቃ እንዳታሸንፍህ አንተ ጎበዝ ንቃ። አዎ እንዳታሸንፍህ አንተ ጎበዝ ንቃ። ደግሜ ልንገርህ መጨከን አለብህ ከክርስቶስ ሌላ እንዳያስብ ልብህ። እንደ ዳዊት ዘምር አገልግል አምላክህ ልክ እንደ ጳውሎስም ስበክ ሳይሰለችህ። ደግሞ እንደ ሰለሞን ዕውቀትን ተናገር ጊዜን አታሳልፍ በከንቱ ንግግር። ቀን ቀንን ሲተካ ያልፋልና ጊዜ ሮጦ ሳያመልጥህ ሳይመጣ ትካዜ። ቅደምና ፍጠን አምልጥ ከመከራ ሰላም ባለ ጊዜ ቁም ነገርን ዝራ። ሰላም በሌለ ቀን የሚጠቅም ስራ መስክር ለሚጠፉት ብርሃንን አብራ። ወንጌልን ተናገር የምስራች አውራ። በየጎዳናዎች በሚመችህ ስፍራ መስክር ስለ መዳን ስለ ሕይወት እንጀራ። ዘመናት ሲያልፉ ዓመት ይሮጥና የጉብዝና ጋቢ ከላይ ይወልቅና ያጎልማሳነትም በተራው ያልፍና በጊዜው ከችላል አቶ ሽምግልና። አጅሬ ድካምን ያዝልና ይመጣል ተነስቶ ለመስራት ጊዜ መች ይሰጣል። በትዝታ ብቻ ቀን መሽቶ ይነጋል። በልጨክን ተሰለፍ ከጎበዛዝት ጎን ታሪክ ሰሪ ሳለህ ታሪክ አውሪ ሳትሆን። ታሪክ ማውራትማ ለማንም አይከብድም መስራት ነው የሚጠይቅ ጉልበትና አቅም። የእድሜህ ዘመን አልቆ ሳትደርስ ወደ ገደብ ዛሬ ቀንህ ሳለ ፈጣሪህን አስብ። አንቺም እህቴ ሆይ ሆነሽ እንደ ማርያም ከበሮ ያዥና ላረገልሽ መልካም ምስጋናን ዘምሪ ላበዛልሽ ሰላም። ነገር ግን ሸፍተሽ በልብሽ ላንዳፍታ ያማረሽ እንደሆን ቦላሌና ቱታ። ቀሚስ ውበትሽ ነው ልንገርሽ አድምጪ ጸጉርም ክብርሽ ነው እንዳትቆራርጪ። አሁን ወዲህ ወዲያ ዞር ብለን ስናይ የጽዮንን ልጆች በአንጻር ስናስተያይ ለየት ያሉ ናቸው ባለባበስና እንዲሁም በጸባይ። ይሄ ነው ቁንጅና ይሄ ነው አገልጋይ የቁርጥ ቀን ልጆች የሃይማኖት ታጋይ። ዳሩ ግን አንዳንዴ የሚታየው ነገር ትንሽ ያስቸግራል ዘልቆ ለመናገር። ሱሪው አይበጅሽም ቀሚስ ልበሽ ቢሏት ስለ ቅድስና ደጋግመው ሲመክሯት እሺ ብላ ሄዳ ያረገችው ቀሚስ እንኳን አደባባይ ጓዳም አይለበስ። እንደ ቋንጣ ስጋ ወደ ላይ ወጥቶ ያውራጅ ያለ ይላል ሽቅብ ተመልክቶ። እረ ግድ የለሽም ትንሽ ዝቅ አድርጊው እግርሽም ማይታይ እስከታች አዝልቂው። ከንፈር ቀለም አለው ከአምላክ የተሰጠ የምን ማደማመቅ ከዚህ የበለጠ። እኛ ቅንድቦችሽ ቦታም አይልቀቁ ያለ ባህሪያቸው ተላጭተው አይለቁ።
በላያቸው ኩሉን አትቸክችኪባቸው፣ ወረቀት አይደሉም የምትጽፊባቸው። የሚገርመው ነገር ይህን ሁሉ ለምን አደረግሽ ተብላ ለተጠየቀችው መላ እንዲሆን ብላ እንዲህ ነው ያለችው። ጌታስ ልብን ያያል፣ ሰዎች ምን ነካችሁ? እንዲህ ልቧ ውስጥ ከሌለ ከየት አመጣችሁ? ልቧ ፈቅዶላት ነው የተቀበለችው። ማን ነው ያስገደዳት? ማን ገዝቶ ሸለማት? የራሷ ልብ ነው ይህን ሁሉ የሰራት። ከቃላትሽ በላይ ተግባርሽ ይናገር፣ ከአንደበትሽ በላይ ህይወትሽ ይመስክር። ፊደል መቁጠር ማይችል ትልቅ ሽማግሌ፣ መጻፍ ማንበብ ማይችል ያ ወንድም መገሌ፣ ህይወት ግን ያነባል ያያል አስተውሎ፣ ወደ አምላክ ይመጣል አንቺን ተከትሎ። የዚያኔ አንድ ጥቅስ ሳትገልጪ ይጎርፋሉ ነፍሳት እየተከተሉሽ በተግባርሽ ምሪት፣ ሳያስፈልጋቸው የቃላት ማስረጃ ምዕራፍ 1 ብለው የመዳን እርምጃ መጥተው ይቆማሉ በጽዮን አውራጃ። የምክሬንም ቃላት ሆሄያትን ስሚ፣ ለአምላክሽ ጥሪ እሺ በይ ተስማሚ። ከምትናገሪ የስንፍናን ቃላት፣ ለምትጠየቂው ከምታጪ ምክንያት፣ መልካም መልካም ስሪ በጉብዝናሽ ወራት። ከገጣሚ አቤኔዘር ሳሙኤል የተወሰደ ነው። ወስብሐት ለእግዚአብሔር።